ለን እንደምናላችሁ ውድ የፕሮግራማችን ተከታታዮች ይህ ጃን ተከል ሚዲያ ነው። በዛሬው ፕሮግራማችን አውቃለሁ ብዙ በአማተር ስለምንሰራ እንደው በተከታታይ እየሰራሁ አይደለም፣ ግን ዛሬ አንድ ደስ ያለኝ ነገር ስለተመለከትኩ እንደው ፕሮግራም መስራት ፈለግኩና እችን ነገር ማቅረብ ፈለግኩ። ያየሁት ነገር ሰሞኑን ሆሳዕና ላይ በተከበረው የብሔር ብሔረሰቦች በዓል ላይ የቅማንት ልዑክ በቦታው ተገኝተው ከፍተኛውን አከባበር ማለት የባህሉን የማህበረሰቡን ስነ ልቦና ከፍ የሚያደርግ ነገር እንዳቀረቡ በተሳትፏቸው ለመመልከት ችያለሁና እሱ ነገር እጅግ በጣም ደስ ብሎኛል። በጣም ደስ ብሎኛል። በቦታውም ያየኋቸው ወጣቶች ክበሩልኝ፣ ተመስገኑልኝ ማለት እፈልጋለሁ። በተለይ ታላቁ አንጋፋው ብቻውን ሆኖ በባህር ዳር ከተማ ስለዚህ ሲጮህ የነበረው አባታችን መምህር ምስጋናው ፈንቅለውን አይቻለሁና ክበሩልኝ፣ ረዘም ያለ እድሜ ከጤና ጋር ያድላችሁ ማለት እፈልጋለሁ። እንግዲህ የዚህ ህዝብ ትግል በርካታ ምዕራፎችን ተሻግሮ አሁን ባለበት ሁኔታ በእርግጥ አሁን ይህ ህዝብ ችግሩ ተቀርፎለት ለመራመድ እድሉን አግኝቷል ብዬ ባላምንም፣ ግን መልካም ጅማሮች አሉ። ትልቁ ጦርነት የዚህን ማህበረሰብ ባህል፣ ቋንቋ፣ ወግ ማጥፋት ላይ ትኩረት ያደረገ ስለነበረ እንግዲህ እሱ ያልተሳካለቸውን ሁኔታ ለመገንዘብ ችያለሁ። እውነትም በብሔር ብሔረሰቦች ማዕድ ተገኝቶ የራሱን የሆነ ሀገራዊ ባህሉን ወጉን ማክበርና ማስተላለፍ ትልቅ ደስ የሚል ጸጋ ነው። ይህ አንዱ የሀገር ሀብትን በመሆኑ እሱን ነገር ተማቅረብ አልተከለከልንም። ብዙ ትግል የተደረገበት በርካታ እንቁ የሆኑ ኮሚቴዎች ታስረው የቀሩበት እንዲሁም በርካቶች ከመሬት በታች እንዲቀሩ የተደረገበት ብዙ ዋጋ የተከፈለበት ነው። የዛም እንግዲህ ሙሉ በሙሉ ስኬታማ ሆኗል ባይባልም ቢያንስ ግን ጅማሮ እንዲሁ እንዳሰቡት አጥፍተውት ሊቀሩ አልቻሉም። በዚህ ዘመን እንደታሰበው የዚህ ህዝብ ትግል ውጤታማ ሆኖ የፖለቲካ ተቋም አለማቋቋሙ አንድ ስኬታቸው መስሎ ሊታያቸው ይችላል። ነገር ግን አልተሳካላቸውም፣ እንዳሰቡትም አላጠፉትም እንዲባል ያደረገው ግን ሁለት ነገሮች ላይ ይተራል። በዚህ ዓመት አንድ በአፍሪካ ደረጃ የተዘጋጀ አንድ አዲስ አበባ ላይ የተሰራ አንድ ፕሮግራም ነበረ። በዛም ላይም ተገንተው አባቶቻችን የህገ ልቦና አባቶች የተለያዩ ስርዓቶችን የጸሎት ፕሮግራሞች እንዳካሄዱ አይተናል። እንዲሁም ደግሞ የሀገራዊ ምክክር ኮሚቴው በነበረበት ጊዜ ባህር ዳር ላይ ቀርበው በራሳቸው ጸሎት ሲያደርጉ በሚዲያ እንዳይተላለፍ የተደረገው ሴራ ባይረሳም እሱም ላይ ትልቅ ተሳትፎ እንዲያደርጉ ትልቅ መድረክ ተከፍቷል። ሌላው ደግሞ ዛሬ በብሔር ብሔረሰቦች መድረክ ላይ ደግሞ ያየነው ነገር ተስፋ ሰጪ እንጂ ተስፋ አስቆራጭ አይደለም። ትግላችን በእርግጥ መውደቅ መነሳት ይበዛበት ቢሆንም በቀጣይ አስፈላጊ የሆኑ ነገሮችን ለመስራት መቼም ቢሆን ተወላጁ ወደኋላ የማይል መሆኑን የሚያመላክት ነገር ነውና እጅግ ደስ ብሎኛል። በጣም ስሜቴ ከፍተኛ እንትን ስላለኝ እሱን ለመግለጽ ስለፈለግኩ ነው። በዛውም አሁን እውነት ለመነጋገር እኒያን የመሰሉ የግል ህይወታቸውን ትተው በማረሚያ ቤት እየተሰቃዩ የሚገኙት እነ ከፋለ ማሞን ይመሰሉ እነ በረከት አበው እነ መካሻው አበውን የመሰሉ ጀግኖች እንዲሁም ሌሎች እነ ነጋ ተሾመ እነ ወልዴ ፈረደ ሌሎችም በዛ ማረሚያ ቤት እየተሰቃዩ እንደሚገኙ የሚታወቅ ጉዳይ ነው። እነሱን ማሰራቸውን ችግሩን ማለት የማህበረሰቡን እንቅስቃሴ ያስቆሙ ቢመስላቸውም ነገር ግን ማህበረሰቡ በአንድ ቢሆን በሌላ መልኩ ሀገራዊ እውቅናውን እያጎላ የመጣበት እድል መኖሩም ስንገነዘብ ከፍተኛ የሆነ ተስፋ እንዲሞላነት በተስፋ ውስጥ እንድንቀሳቀስ የሚያደርግ ነገር መኖሩን ለመገንዘብ ችያለሁ። የሁላችንም ግንዛቤ እሱ እንደሚሆን ገምታለሁ። በዚህ በኩል በቀጣይም ሌሎችም ነገሮች በጋራ ለመስራት ግን ወደኋላ ማለት እንደሌለብንም ማሳሰብ ፈልጋለሁ። እንግዲህ በዚህ አጋጣሚ ዛሬ እችን ደስታዬን ለመግለጽ ነው የመጣሁት። በቀጣዩ ሰፋ አድርገን ሌሎችን ነገር እንሰራለን። እስከዛው ሰላም ቆዩልኝ።